ያርጉ አለቀ። በቃ እንደዚህ አይደለም እኮ አቡዬ። እኔ እኮ ነግሬሻለሁ። አሁን እኔ ማለት ነው ማስረጃ በእናቷ ቃል ማለት ስሜን ለማጥፋት ያስደረሰን ነገር ምንድን ነው? ሰው ነው ማለት ነው። ስለዛ ሰውየው ሰው አይደለም፣ አንተ ያደረገው ነገር ነው። ሰው አይደለም፣ አንተ ያደረገው ሀቢባ ሸኝን እንግዲህ ኒውት አድርገሻል። ባንዴ አዎ እዛ ሲፈልጉ መከራተያ ሲፈልጉ እንትን ይላሉ። ችግር የለውም። እሺ እሷ እኮ ያለችው የፈለኩትን ካረገልኝ በኋላ ሀቁን አውጣለታለሁ። ለምሳሌ ኢቃማ ያሰራል። ወላሂ ስሚኝ ለምን አንገቴ ላይ ገመድ ገብቶ ገመድ ገብቶ መንገድ ላይ ያስቆጡት በመኪና ማለት ነው። ሀቅ ካልወጣልኝ የማደርገው ነገር የለም። እሺ በቃ ሀቢባ አንድ ነገር ጠይቅሽ፣ አንቺም ማለት ነው ሀቢባ ጋር 1 ሚሊዮን ብር ለሀቢባ ሰጥቻታለሁ። ሀቢባ ኳታር ነካላችሁ ደግሞ እዚህ ላለች ጓደኛዋ ስጥ ብላኝ ሰጥቻለሁ ብል ዝም ብዬ እንዴት ነው አንቺ የሚሰማሽ ስሜት? ማስረጃ ጠይቃለሁ። እኔ ያለ ማስረጃ ምንም አይነት ነገር ከዛ ማስረጃም የላትም። በውሸት ስሜን አጥታለሁ። ሪከርድ አድርጋለሁ። ወላሂ ይጠይቃለን። እኔ እና እሱ እኮ ጓደኛ አይደለኝም። እንዴት እኔ ባለባሌ ማስረጃ አስቀምጬ ነው የምሰጠው? ፍርድ ቤት መክሰስ አልችልም ካልሽ ኒካ ወረቀት እንትን የለኝም ካል አይችልም። እኔ አላውቅም፣ ስለ ምስልምና ሃይማኖትም አላውቅም። እኔ ከየት መጣሽ ነው ታዲያ? ቪዲዮ ሰምተሽ ሂጂና ተካሰሱ። ኤምባሲ ሂጂና ክሰሽ። እሷ ከኤምባሲ ተከታተኝ። እኔ ተሰጣለሁ። ቀራማ ውስጥ ነው አለት እኮ እኔ ቀራማ ውስጥ ነው ገባ። ኤምባሲ እኮ ኢትዮጵያ ማለት ነው ማሬ። ኤምባሲ ስለገባ ነው ያገባው። አውቃለሁ፣ ግን እኔ አሁን የምፈልገው ማለት ነው አይዴ ካሰራ በኋላ ችግር የለውም። በይግም እንሄዳለን፣ በእንትንም እንሄዳለን። ግን አሁን የምፈልገው በአሁን ሰዓት ማለት ነው አይዴ ብቻ ነው የምፈልገው። ገባሽ? አይሁን መሰረላት ሀቁን ስትናገር ነው። በእናቷ ምላ ሀቁን ስትናገር ነው አለ። ችግር የለውም። እሺ ስለዚህ ኤምባሲ ሄዳችሁ አላማዋ ሀቢባ ጋር መጣ። ብዙ ሰው ይመጣል። ስሜን አትፍታ መሄድ ነው። ሪከርድ ባደረግኩት በህግ ማለት ነው። አሁን ቀጥታ ቤቴ እንደገባው ቀጥታ ወደ ህግ ነው የሚሄደው። እናቴ ትሞት ሰጥቻለሁ። ካታ ነው የምፈልጓል። እናቴ ትሞት ሰጥቻለሁ። ግን አይዴ እንድሰራ እንድጨርስል ነው የምፈልገው። ችግር የለውም። እሱም በህግ እንጨርሳለን። ሂዱና በቃ ሂዱና ተካሰሱ። ህግ በሚያጣራ መንገድ እኛ ምንም አይነት ማስረጃ ያለ ማስረጃ ምንም አይነት አመሰግናለሁ። እንደዚህ አይባል። እኔ እኮ መፍትሄ ፈልጌ ነው መጣሁት። እዚህ አሁንም መፍትሄ አላገኘሁም እኮ እኔ ማስረጃ ብታመጪ እናቴ ትሙት ደረሰኝ ብታመጪ እዚህ ጋር ለጥፍልሽ ነበር። የኢትዮጵያ ህዝብ እንደ ደረሰኝ ከሌለ ምን ላድርግ? አይደለም ባልና ሚስት ነን እኮ ቅድም እኮ ነግሬሻለሁ። አሁን አንቺ ከባልሽ የሆነ ነገር ባልና ሚስት አይዲ ለማሰራት ብር አይሰጣትም። ታዲያ ለባሌ